ብዙ ሰዎች ህልም አላቸው፣ አይዲያ አላቸው፣ ጎል አላቸው፣ ግን ለመጀመር በጣም ይፈራሉ። ስለዚህ በዚህ ቪዲዮ ውስጥ ስትጀምሩና ያችን ፈርስት ስቴፕ ስትወስዱ የሚፈጠረው ነገር እነግራችኋለሁ። ስለዚህ መጀመሪያ ዩ ጌን ክላሪቲ። ብዙ ሰዎች ሬዲ እንደሆኑ ከተሰማቸው በኋላ ነው የሚጀምሩት። ግን እውነታው ይሄን ክላሪቲ የሚመጣው በመጀመር ነው። ከሱ በፊት ባለው ሲቹዌሽን አለ። ሳትጀምሩ አንድ ነገር ባሰባችሁበት ልክ ኮንፊውዝ እያደረጋችሁ ይሄዳል። ግን ዘ ሞመንት ዩ ቢጊን የምትጽፉት የምታነቡት ወርዶች ይገባችኋል፣ ሚስቴኮቹ በክሊር ይታያችኋል። እናም ከስህተታችሁ ቶሎ ትማራላችሁ። ስለዚህ ሳትጀምሩት የነበረው ኮንፊውዥን ስትጀምሩት ብዙ ኮንፊውዥን ምንም ቢሆን ፐርፌክት ፕላን አያስፈልጋችሁ። ከእናንተ የሚጠበቀው ዋናው ነገር መጀመር ብቻ። ስለዚህ ባጭሩ አሁን ጀምሩት፣ ከዚ በኋላ ይገባችሁ። ሁለተኛ ዩ ቢልድ ኮንፊደንስ። ኮንፊደንስ በማሰብ የሚመጣ ነገር አለ። የሚመጣው አንድ ነገር በመስራት ነው። በጠበቃችሁ ቁጥር እና ባሰላሰላችሁ ቁጥር ኮንፊደንስ ሳይሆን የሚመጣው ፍርሃት ነው። ግን ያንን ስራ ስትጀምሩት ሪላይዝ በጣም ቀላል እንደሆነ እናም ለራሳችሁ ይህ ነገር መስራት እንደሚችሉ ታደርጋላችሁ። እናም ኮንፊደንሳችሁ ውስጥ ባጅ ፕሮ እያደረገ ይሄዳል። ስለዚህ ማወቅ ያለባችሁ እና መርሳት የሌለባችሁ ነገር ኮንፊደንስ በአክሽን ነው እንጂ የሚመጣው በመጠበቅና በማሰላሰል። ሶስተኛ ዩ ጌት ኦፖርቹኒቲስ። ኦፖርቹኒቲ ምንም ነገር ሳይሰሩ የሚጠብቁ ሰዎች አይመጣላችሁ። አንድ ነገር ስትጀምሩ ሰዎች ኤፈርታችሁን ያህል አዳዲስ ሰዎችን ትተዋወቃላችሁ። አንዳንድ ጊዜ ደግሞ አዳዲስ ቻንሶች ይመጡላችሁ። ግን አንድ ነገር ካልጀመራችሁ you never change። ስለዚህ አንድ ነገር ስትጀምሩ የማይከፈት የሚመስላችሁ በሮች ራሱ ይከፈታሉ። ስለዚህ ጀስት ስታርት። አራተኛ ደግሞ you learn faster than everybody else። ሁሌ ማወቅ ያለባችሁ ነገር አሁን ተነስቶ የጀመረና ፐርፌክት ሞመንት የሚጠብቁ ሰዎች በጣም ትልቅ ልዩነት አላቸው። ምሳሌ አሁን የጀመረን ሰው ከሆናችሁ አንድን ነገር ከሪል ኤክስፒሪየንስ መጥቷል እና በየቀኑ ትለወጡ። እናም ከምታስቡት በላይ ከሌሎች ሰዎች የበለጠ ታድጋላችሁ። ኢቨን ስሞል ፕሮግረስ የምትሉት ራሱ በየቀኑ ሲደጋግም መጨረሻ ላይ ቢግ ሰክሰስ ነው። ስለዚህ ኢቨን በትንሽ ነገር ራሱ ጀምሮ ወደ ትልቅ ሰክሰስ እንደሚወስዳችሁ ማወቅ። አምስተኛ ዮር ላይፍ ቼንጅ። አንድ ዲሲዥን በህይወታችሁ ውስጥ አንድ ነገር ለመጀመር ከረዳችሁ ሙሉ ህይወታችሁን ይቀይራል። ምሳሌ አንድ ቢዝነስ ሊኖር ይችላል፣ መጀመር የምትፈልጉት መማር የምትፈልጉት ስኪል ሊኖር ይችላል እና ፐርፌክት ሞመንት እየጠበቃችሁና ዲሌ የምታደርጉትን ታስኮች ሊሆን ይችላል። ግን አሁን ከጀመራችሁ ቃል መገባላችሁ ፊውቸራችሁ በጣም ይቀየራል። ሚንሴታችሁ ይቀየራል፣ ላይፍ ስታይል ይቀየራል፣ ብዙ ነገር ይቀየራል። ግን ኢፍ ዩ ዶንት ስታርት ብዙ ነገር ይቀየራል። ስለዚህ ዶንት ዌይት ፎር ፐርፌክት ታይም፣ አሁን ነው ጀምሩ። ስለዚህ ሁሌ ማወቅ ያለባችሁ ኮንፊደንስ ፈልጋችሁ የምታገኙት ነገር አለ፣ ለፍታችሁ ጥራችሁ የምትገነቡት ነገር። እናም የሚጀምረው አክሽን በመውሰድ። ስለ ቢዝነስ ኮሚኒኬሽን ኤንድ ግሮዝ ማወቅ ከፈለጋችሁ በየሳምንቱ አንዲት ፖስት ስለምናደርግ ሰብስክራይብ በማድረግ ቤተሰብ ይሁኑ።